ሁላችሁም እንደምታውቁት በአዩቪ ሰርቪስ ሴንተር መኪና መጥቶ ነበር። ይሄ የመጣው ኢቱ መኪና የባትሪ ፕሮቴክሽን ከቨሩ ተቀዶ ውሃ ገብቶበት ከዛ በኋላ የባትሪው ፉል ዳሜጅ አምጥቶ ወደ ባትሪ ሪፕሌስመንት እንደሚሄድ ነገርናችሁ ነበር። ባትሪው ሪፕሌስ ሊደረግ ነው። ያው እንግዲህ ይሄንን ኢምፖርት ለማድረግ ብዙ ፕሮሰስ ሄደናል። ከዚሁ ጋር ያያይዤ ነግራችሁ የምችለው እንግዲህ የቢዋይዲ ኤሌክትሪክ መኪና ያላችሁ በተለይ የባትሪ ፕሮቴክሽን ከቨራቸው በጣም ሴንሲቲቭ ስለሆነ ጥንቃቄ እንድታደርጉ ነው። ባትሪ ፓኩ ደግሞ ለማስቀየር ከፍተኛውን ዋጋ ስለሚጠይቅ ኢምፖርት አስደርጎ አገር ውስጥ ለማስገባት የማጓጓዣው ራሱ ሺፒንጉ ራሱ ሴፍቲ ክፍያ ስላለበትና እንዲሁም ደግሞ መንግስትም እነዚህ ባትሪዎች ታክስ ስለሚያደርግባቸው የባትሪው ዋጋ ከጠበቅነው በላይ በጣም ውድ ሆኗል ማለት ነው። ነገር ግን ያው መቀየር ስላለበት ይሄ ባትሪ ፓኩን አስመጥተን ይሄን የምትመለከቱት ባትሪ ፓክ የኢቱ መኪና ባትሪ ሪፕሌስመንት ሲደረግለት ነው። እንግዲህ ኦልሞስት ወደ 3 ወር ምናምን ፈጅቷል ይሄን ፕሮሰስ ለማድረግ። ስለዚህ ባትሪያቸው ላይ ጥንቃቄ እንድታደርጉ በአጽንኦት እንነግራችኋለን። ዛሬ እንግዲህ ይሄን ባትሪ ሪፕሌስ አድርገን ፈንክሽናሊቲውን ቼክ እናደርጋለን። በሚቀጥሉት ቪዲዮዎች ላይ ሾፑ የነበረውን እንቅስቃሴ ያደረግናቸውን ፕሮሲጀሮች ወይም ደግሞ ወርክ ፍሎዎችን በነብ የምናሳያችሁ ይሆናል ማለት ነው። የባትሪ ሪፕሌስመንት ፕሮሲጀራችንን ላሳያችሁ ነው ማለት ነው። የሰርቪስ ሴንተራችን ይሄንን ይመስላል። ባትሪ ፓኩ እንግዲህ ለመገጠም ሬዲ ሆኖ ተዘጋጅቷል። እዚህ ጋር እንደምትመለከቱት ከዛ በፊት እንግዲህ ባትሪ ፓኩ ወደ ውስጥ ለመግባት ሬዲ መሆን አለበት። ስለዚህ በፊት የማያገለግለውን ባትሪ አስወጥተን የሚያገለግለውን ለማስገባት በፊት ያሰርናቸው ብለኖችና ብረቶች ነበሩ። እነሱን ማላቀቅ ነበረብን። እነሱን ካላቀቅም በኋላ እንግዲህ አዲሱ ባትሪ ለመግባት ሬዲ ይሆናል። ገራጃችን እንደምትመለከቱት ንጹህና ጽዱ የሆነ ገራጅ ነው። የኤሌክትሪክ መኪኖች እንግዲህ የካርበን ኢሚሽን ፍሪ ናቸው፣ ኢንቫይሮንሜንታል ፍሬንድሊ ናቸው ስንል ንጹህና ጽዱ የሆነ ጋራጅ ያስፈልጋቸዋል ማለት ነው። እንደምትመለከቱት ጽዱና ንጹህ በሆነ ጋራጃችን የኤሌክትሪክ መኪኖች አየርን ብቻ አይደለም አካባቢንም አይበክሉም፣ ንጹህ ናቸው፣ ፍሳሽ ስለሌላቸውና እዚህ ጋር እንግዲህ ያው ይሄ የባትሪ ፓኩ ነው ማለት ነው። ሪፕሌስ የሚደረገው የባትሪ ፓክ አዲሱ ባትሪ በዚህ መንገድ አለ። ስለዚህ ይህንን ወደ ውስጥ ወደ ተዘጋጀለት ቦታ ወደ መኪናው ሆድ ዕቃ ውስጥ ገብቶ ተመልሶ መታሰር ይኖርበታል ማለት ነው። ተመልሶ ከታሰረ በኋላ የሃይ ቮልቴጅ ላይኖቹ ተመልሰው እንዲሁም ደግሞ የኤሲ ጋዞቹ እና ኮኔክተሮቹ በትክክል መያያዛቸውን ቼክ ማድረግ ይኖርብናል። ስለዚህ ቦርድ ውስጥ በሚገባበት ሰዓት ላይ ደግሞ አላይመንቱን ጠብቆ በትክክል መግባቱን ማረጋገጥ ማየት ተገቢ ስለሆነ እነዚህኞቹን አላይመንቶቹን ለማየት ይህን የመሰለ ፕሮሰስ አድርገን ነበረ። ይህን ፕሮሰስ ካደረግን በኋላ እንደምትመለከቱት ሬዲ አድርገናል ማለት ነው። የሃይ ቮልቴጅ ላይኖቹ የሚገቡበት የኤሲ ጋዙ የሚገባበት የማቀዝቀዣ ክፍሉ የሚገባበትና የሎ ቮልቴጅ ላይኖች ሲግናል የሚላክበት የሚገባበትን እነሱን በትክክል ካዘጋጀን በኋላ ያው ወደ ነበረበት እንደዚህ በምትመለከቱ መልክ ከገባ በኋላ ተመልሶ ይታሰራል ማለት ነው። ይህ የምትመለከቱት እንግዲህ የተወገደው ባትሪ ፓክ ነው ማለት ነው። እንደምትመለከቱት እንግዲህ ዳሜጅ ሆኗል፣ ሙሉ ለሙሉ ዳሜጅ ሆነው የቢዋይዲ መኪኖች እንግዲህ አብዛኞቹ ሲልድ ባትሪ ስለሆኑ እነዚህን አንዱን ካንዱ አላቆ ሌላ ባትሪ ለመቀየር በጣም አስቸጋሪ ነው ማለት ነው። ስለዚህ አንደኛው ባትሪ ጉዳት ካመጣ ወይም ደግሞ የተወሰኑ ባትሪዎች ጉዳት ካመጡ ሙሉ ለሙሉ የማስቀየር ትገደዳላችሁ ማለት ነው። ለዛ ነው ጥንቃቄ አድርጉ ስንላችሁ ነው የነበረው። ስለዚህ ባትሪው በምትመለከቱት መንገድ ሲልድ የሆነ ባትሪ ነው። ሁሉ ነገር ከጨራረሰን በኋላ እንግዲህ መኪናችንን አውርደን ያው የኤሲ ጋዝ ተሞልቷል፣ ኩላንቶቹ ተሞልተዋል። በዲያግኖስቲክ ቱላችን ደግሞ ያው ኮንፊገር አድርገናል። ኮንፊገር ከተደረገ በኋላ ወይም ደግሞ ካስተዋወቀን በኋላ መኪናው እንደምትመለከቱት ተነርቶ ሄዷል፣ ሰርቷል ማለት ነው። ስለዚህ ተመልሶ ሌላ አደጋ አሁንም ደግሞ የከፍታ ችግር ኖሮበት ተበስቶ አሁንም ሌላ ተጨማሪ ጉዳት እንዳይመጣ መልሰን ወደ ማሽኑ ጭናን እንግዲህ ከፍታውን ልናስተካክልለት ነው ማለት ነው። ይህን ይመስላል አጠቃላይ የነበረው ፕሮሰስ ማለት ነው። ስለዚህ በቱልም በሰው ኃይልም ኦርጋናይዝድ የሆነ ወርክሾፕ አለን። በዚህ መንገድ ይህን የመሰለ ሰርቪስ ሰጥተናል ማለት ነው። ስለዚህ ከዚህ ጋር ተያይዞ የሰርቪስ ችግር ካለባቸው ሰርቪስ የት ላድርጉላችሁ የምትቸገሩ ካለ የመኪናችሁ ብልሽት ካጋጠማችሁና ተያያዥ ጉዳዮች ካላችሁ የአዩቢ ሰርቪስ ሴንተርን ጎብኘት ማድረግ ትችላላችሁ ማለት ነው። እናመሰግናለን።